ሰራኸው ስራ ራስህ ታውቃለህ። እሺ አንገቴ ምን ያደርግልሃል? ከዚህ በፊት አንገትህን ላወርድልህ ነው የምፈልገህ እኔ አንተን። ለምን ምን አጠፋው? መልስ ስታጣ አንገቴ የምታወርደው ምን በደልኩ? ለዛነቱ አይደለም ከዚህ በፊት ባወራህ ወሬ እኔ እፈልግሃለሁ ማለት ነው። ወላሂ የራስህን ገና አታውቅም። የሰውን እንትን ተላላ የራስህን አታውቅም። የራስህን ሃይማኖት ቢያውጠነጥኑልህ የራስህን አታውቅም ገና ለገና። ቆይ አብዱልዋሂድ የኔን አንገት ቆረጥክ፣ ሻረድከኝ፣ ምን ትጠቀማለህ? በእርግጥ ቁርጡቢ ላይ ቮሊዩም 2 85ኛው ፔጅ ላይ መቁረጥ ብቻ ሳይሆን አርደኸኝ እንድበላ ይፈቅድልሃል። ጆርሲ ቢዳንስ ማን ይፈቅድልኝ? እሺ አንተ ሃይማኖት ነው እንዴ? ይፈቅድልሃል አርደህ እንድበላ። አንተ እሺ አውጣና አሳየኝ። እሺ አውጣና አሳየኝ አርጂ እንድበላ እንዲፈቅድልኝ። አው ልበላይ ነው አርደህ ከዛ ካሳየውህ። ኧረ በእናትህ ምን ነው ምን ላይ ይዞኝ ነው እኔ አንተ የምበላ? ታዲያ ለምን ታርደኛለህ? የሚታረደው እኮ ጅብ አይበላህ ሰው እኔ ልብላህ እንዴ? ጅብ አይበላህ እኮ አንተን ከፍት ነው የሚታረደው። ለምን አንገትን ለማረድ ፈልጋለሁ ትለኛለህ? ታዲያ ባረከው ነገር ነው። ከዚህ በፊት ባረከው ነገር በውዳችን መታል። እባክህ ያዝ። ምንም ውድህ የለም። አለማወቅ ድንቁርና ነው ውድ ብለህ እንድጠራ ያደረገ እኔ ሳስተምሮ። እስኪ አንተ ወንድ ኮንክ ካልኩ ሰው ጋር እና ባይደር ማይክ ያዝ። በቃ ትጩ እና ከና ባይደር ጠርተህ ግባስ። ላስወርድ ነው በቃ አሁን ላስወርድህ። አዳምጥ ቢያንስ ምን አወረድከኝ አላወረድከኝ ምን አዳምጥ። ነብይን ሴጣን ይሰራው ነበረ። አዙጦች ይጠልዙት ነበረ። መረጃ ትፈልጋለህ? አሳይ። ይጋልቡት ነበረ። ከቁርአን ላይ አንጣልኝ። እስኪ ከቁርአን ላይ አንጣልኝ እንደዚህ አይነት ማስረጃ ትፈልጋለህ? ሳይ ሙስሊም 450 ኤ ላይ ለምሳሌ ሌሊቱን ሙሉ ይወስዱት ነበረ። ላሳይ። በቃ እኮ አንድ ነገር ልንገር፣ የምታዳምጠኝ ከሆነ ወንድ ኮን ከና ሀዋ አይደር ጋር ሂድና አውራ አልኩህ እኮ። በቃ አጭር መልስ። አቡ አይደር አጋንንት ወንድሞች አሉን፣ ታጋንንት ጋር ወሲብ ማድረግም ይቻላል ብሏል። እንግዲህ ያስወልዳሉ ያስወልዱም እሱን አላሁ አለም ብሏል። እኔም ያሰለምኩት ሙስሊም አለ ብሏል አቡ አይደር። ሂድና አቡ አይደር አጋንንት ወንድም አለኝ ስላለ እንግዲህ ተስማሙ። እኔ አጋንንት ወንድም የለኝም። ቶፒኩ ላይ አውሩ። ቶፒኩ ላይ አውራና ከዛ በኋላ እኔን ቻሌንጅ አድርግ እንጂ ከቶፒክ ወጥተህ ለምን ትጮህብኛለህ? እኔ ጀዝባ መልሱ ይሄ ነው። አድራሻ ላክልኝ ከፈለክ። ምን ያለህን ቁጥር ቆጥረህ ስትደርስበት ልልክልኝ ነው አይደለም? በቃ ሁሌ ትሳደባለህ በጣም ሰማ ነው። ምን ብየሰደብ ቋላ ስንት ነው ማለት ስድብ ነው እንዴ? ኢሳም ኧረ አንተ ማይም ስለሆንክ እኮ ለአንተ መናገር አያስፈልግም። አትችልም። ምንም ጭንቅላት ስለሌለ ማስረዳት አትችልም። አንተን አሰማማ እሺ እኔን ተወኝና 1700 ሰዎች አሉ፣ ለእነሱ አስረዳቸው። አታውቅም እባክህ መሀይም። ችግር የለውም መሀይም እነሱና ነው። መሀይም እነሱና ነው። ችግር የለውም ማስረዳቸው። ልጆቹን እኮ ስንት ሰው አስገብታል፣ ግን አልሰማም አልክ እኮ። ስንት ሰው አስገብታል አይቻለሁ። በቃ አትበሳጭ። እሺ ሚውት አድርግና ተቀመጠ። መልስ ከሌለ ሚውት አድርግና ተቀመጠ።